ጉሙዝ ድርጅት አመራሮች አሉ። መኩሪያ አለ፣ አባ ሙሳ አለ፣ ዋና አዛዥ ናቸው። ወንድም ጥበቡ አለ፣ የህዝብ ግንኙነት ኃላፊ ነው። እነሱ ወታደራዊ አመራሮች አሉ። የሶሻል አለቃ ዝናቡና ሌሎች አመራሮች ደግሞ ከአማራው ፋኖ በኩል እንደምታዩቸው ነው ያሉ። ቅድም ልናነሳላችሁ እንደሞከርነው ጠላት ሁለት ነገር ነው ሲሰራ የኖረው በዋናነት ማለት ይቻላል። አማራ ላይ ያልተሰራ ሌሎች ህዝቦችም ላይ ያልተሰራ ነገር አለ ብለን ባናምንም አማራን አንድ እርስ በርስ መነጣጠል በአውራጃ በወንዝ የመጀመሪያ ታክቲኩ ነው። ቀጥሎ ደግሞ ከሌሎች ኢትዮጵያውያን መነጠል የጠላት ሌላኛው ስልቱ ነው። ባለፉት 70 እና 80 ዓመታት በትንሹ አማራን የነቃ ሁሉ እንዲጠላው ንቃቱ ንቃት ከሆነ የተደራጀ ሁሉ እንዲጠላው ጠልቶት ብቻ ሳይሆን እንዲገለው ጭምር ነው ሲሰራ የኖረው። በዚህ ምክንያት ብዙ ውድመቶች፣ ብዙ ኪሳራዎች፣ የታሪክ ገጾች ሊሸከሙ የማይችላቸው ግፎች በሙሉ ተፈጽመዋል። የአማራ ገሩ የአማራ ክልል የሚባለው ሰፍሮ የሰጡት በረቱ ብቻ አይደለም። የአማራ ገሩ መላው ኢትዮጵያ ነው። በመላው ኢትዮጵያ ተበትኖ የሚኖር ህዝብ ነው። ኦፍኮርስ ለአማራው ብቻ ሲሆን የጉሙዝም አገሩ መላው ኢትዮጵያ ነው። እዚህ ሰፍሮ የሰጡት ቦታ አይደለም። የማንኛውም ኢትዮጵያው ያገሩ መላው ኢትዮጵያ ነው። ያሆኖ እያለ በየደረሰበት አማራ እርስ በርሱም እንዲጣላ ካጠገቡት ካሉትም ጋር እንዲጣላ ሲደረግ ስለከረመ በተለይ ባለፉት 30 ምናምን ዓመታት ምን እንደተፈጠረ እኔ ለእናንተ ልነግራችሁ አልችልም። ብዙ ጉሙዝ ሞቷል፣ ብዙ አማራ ሞቷል፣ ብዙ ግፍ ተፈጽሟል፣ ብዙ ነገር ሆኗል። በነባር ማህበረሰባዊ እሴት መሰረት በሽምግልና ችግሮች ሊፈቱ እንኳን የተሞከሩ ቀን በማግስቱ ሌላ የጥልና የጸብ ዱላ እንዲያቀበሉ ጠላቶቻችን እርስ በርስ ሲያጋድሉን ነው የኖሩት። በዚህ ዘመን ደግሞ እሱ አይሰራም። ትውልድ ትግል ውስጥ ያለ ትውልድ ዛሬንም የምንሻገረው መጪውንም ዘመን የምንኖርበት ከወትሮ በተለየ አኳን መራመድ ስንችል ነው ብሎ ያምናል። የቂምን ግድግዳ ይሰብራል፣ ጥላቻን ይጸየፋል፣ ክፋትን መጠላለፍን ይጸየፋል። በክፋት በመጠላለፍ በመጠፋፋት ፋንታ ሰላምን ፍቅርን ነው የሚዘራው። እኔ የአማራ ፋኖ ድርጅት መሪ ነኝ። የአማራው ጉዳይ በቅድሚያ ይመለከተኛል። ለአማራው እንዲሆን የምፈልገው ነገር ሌሎች ህዝቦች ሁሉ እንዲገጥማቸው በጎ ነገሩን እመኛለሁ። የአማራን ትግል የሚመራ ድርጅት ስለመመራ እኔ ለአማራው እንጂ ለጉሙዙ ምን አገባኝ ልል አልችልም። አይገባም። ኦሮሞው፣ የትግሬው፣ የጉራጌው፣ የጋምቤላው፣ የሀዲያው፣ ሶማሌው ጉዳይ አይመለከተኝም። የአፋሩ ጉዳይ አያገባኝም ልል አልችልም። ይመለከተኛል። ስለዚህ በዚህ በእኛ ዘመን በዚህ ትግል ላይ ባለው ትውልድ ዘመን የቂም ቋጠሮችን እንፈታለን፣ እንበተናለን። መጠላላትን፣ መገዳደልን በፍቅርና አብሮ መኖር በመተባበር አብሮ መስራት እንተካለን። የዛ አስተሳሰባችን ውጤት ነው ዛሬ አብሮ ያቆመን። በመሆኑም በዚህ ቀጠና ጉሙዝና አማራ አብረው ይኖራሉ። ሽናሻና አማራ አብረው ይኖራሉ። በርታና አማራ አብረው ይኖራሉ። ልዩ ልዩ ወገኖች አብረው ይኖራሉ። በእነዚህ ወገኖች መካከል በተለያየ ጊዜ በወፍራሙም በቀጭኑም እልቂትን የወለዱ ግጭቶች ጭምር ተፈጥረዋል። እሱ ማብቃት አለበት። በፍጹም ይሄ እንዲሆን አንፈቅድ። እዚህ የቆምንበት መሬት ላይ አማራና ጉሙዝ አብረው መኖር እንዳይችሉ መሬቱ ጠባቸው ነው አይደለም። ክፋት ነው መሬቱን ያጠበበው። ተንኮል፣ የፖለቲካ ሻጥር፣ ሰይጣናዊ ፖለቲካ ነው መሬቱን ያጠበበው እንጂ መሬቱ ሁሉም አለው። አይደለም ለጉሙዝና ለአማራው፣ አይደለም ለሽናሻና ለአማራው፣ አይደለም ለበርታው ለሌሎች ህዝቦችና ለአማራው፣ ከሌላም ዓለም ሌሎችን መጥቶ ጎትቶ ተሸክሞ መኖር የሚያስችል አቅም አለው መሬቱ።
ድዊ የፖለቲካ አስተሳሰብ ነው መሬቱን የሚያጠብብ አብረን እንዳንኖር የሚከለክለን በፍቅር እንዳይመሽ እንዳይነጋልን ሲከለክለን ይኖር። ስለዚህ ይህ የሰላም የፍቅር መንፈስ መሬት ላይ እንዳይዘራና እንዳይበቅል የሚከላከል ጀን ወስዳል። ምንም ነገር በቀን ይፈጠር ለሚመለከተው ሪፖርት እያደረጋችሁ ይሄን ነገር አስተካክለን መስመር ያስያዝን ነው የምንሄድ የሚሆን። ግልጽ ነኝ አይደለ? አንድ ወር ከምናምን በዚሁ ከበላያ ጀምሮ ባለው ቀጠና ስንንቀሳቀስ ቆይተናል። ብዙ የተሰበሩ መንፈሶችን አይተናል። ብዙ መጥፎ አሻራዎችን አይተናል። እሱ በከፊል ሳይሆን ሙሉ በሙሉ መቀየር አለበት። አማራ በየቦታው ሙቷል፣ በየቦታው ወድቆ ቀርቷል። የጉምዝ ሰፈሮች በየሰፈሩ ተቃጥለዋል። ይህ ዘመን ለአንዴና ለመጨረሻ ጊዜ ማብቃት አለበት። ኑ ከአማራ ማህበረሰብ ጋር መነጋገር አለባችሁ ስንላቸው መሪዎች ሁለቴ እንኳን አላሰቡም። ተከትለውን ነው የመጡ። የሽማግሌ ተወካዮች ተከትለውን ነው የመጡ። ነገ ብድግ ብላችሁ እናንተ ሄዳችሁ ከጉምዙ ጋር መነገድ፣ ከጉምዙ ጋር መስራት፣ ከጉምዙ ጋር መኖር መጀመር አለባችሁ። እናንተ አማራ ወገኖች ሆይ ውጡና ከጉምዙ ጋር ተወያዩ። ውጡና በገበያ ተገበያዩ። ተመካከሩ፣ ስሩ፣ አብራችሁ ዋሉ፣ አብራችሁ ደሩ። መከራን ደስታን ተጋሩ። አዲስ እኮ አይደለም። በዚህ መልኩ እኮ ተኖሮ ይታወቃል አይደል እንዴ? ምንድነው ታዲያ የሆነው? አሁን የገባ መጥፎ የፖለቲካ ድዊና ጋኔን አለ። እሱን ነው የምናስወጣ። የሚወጣው ደግሞ እንዲህ ነው። ሌላ ነገር አይፈልግም። የሚወጣው በመገናኘት በመምከር ነው፣ በሌላ መንገድ አይደለም። አንድ ሰፈር እያየን ነበር። አቡልታ የሚባል የጉምዝ ሰፈር በቀን ከ10 እስከ 20 ህፃናት ይሞታሉ ህክምና አጥተው። ለምንድነው ህክምና ያጡት? ታጣቂዎችን ትደግፋላችሁ በሚል የአብይ አህመድ ስርዓት ከተማ ገብተው ፓራሴታሞል እንኳን እንዳይገዙ ከልክሏቸዋል። ጫው የምግብ ጫው እንኳን ያገኙ። በዛ ሰዓት አለ ወደዚህ ወደ አማራ ወገናቸው እንዳይመጡ ያለፈው ቁርሾ አለ። ይሰጋሉ። ፍቅር ቢኖርስ አንዴ ሰው ሊጮህ ሲቸገር እንደ ሰው ቁመህ አታይ። መድኃኒት ሲቸገር እና ህፃናት ሲሞቱ እንደ ሰው ቁመህ አታይ። ሁለት መድኃኒት ተሸክሞ ወደ አንድ አማራ አቡልታ ሽጦ የማይመጣበት ምክንያት ምንድነው? አንድ የአማራ ሐኪም ካለ እዛ ሄዶ ጤና ጣቢያ የማይከፍትበት ምክንያት ምንድነው? ውጡና ተገበያዩ። ትርፍ ካላችሁ ሽጡላችሁ፣ የሚጎላችሁ ካለ ግዙና አምጡ። ግልጽ ነኝ አይደል? እሱን መንፈስ ነው ምን ተክለው እሱን ነው ለማድረግ እየሞከርን ያለን። መንገዱን እቹ ነው። በሞተር ብር ብሎ መነገድ አብሮ መስራት ይቻላል። በመኪና ይቻላል። በመሬት በእግር ይቻላል። ከዚህ በኋላ የጉምዝ ታጣቂ የሚሆን የጉምዝ ህዝብ ለአማራ ጠላቱ አይደለም። አማራ ለጉምዝ ህዝብም ለአማራ ታጣቂም ጠላቱ አይደለም። ይልቁንም ወንድሙ ነው። ይልቁንም የአንድ ሀገር ልጆች ናቸው። ይልቁንም በሰላም መኖር የሚፈልጉ በፍቅር መኖር የሚፈልጉ የሰው ልጆች ናቸው ጉምዞች። አማራውን በሰላም በፍቅር መኖር የሚፈልግ የሰው ልጅ ነው። እሱን አጠነው ነው መሳሪያን ሰመከራ ያየን ያለው። እግዚአብሔር ይመስገን እጅግ በተቀደሰና በተከበረ ቀን ዛሬ ተገናኝተናል። ከዛሬ በኋላ ወደ ፍጹም ሰላም፣ ወደ ፍጹም መረጋጋት፣ ወደ ፍጹም አብሮነት የሚወስዱን ስራዎች መትከል ነው የምንጀምረው። ሰው በእጁ ገሃነምንም ይፈጥራል፣ ሰው በእጁ ገነትንም ይፈጥራል። ሁሉም ነገር እዚህ ውስጥ ነው የሚወጣው። በያዝነው መሳሪያ ወንድሙን መግደል ይችላል። በያዝነው መሳሪያ ወንድማማች አንድ ላይ ሆነ ጋራ ጠላታቸው መውጋት ይችላል። እና ከቅልቦና የሚወጡ ራእዮች በባህሪያቸው ከግብ ይደርሱ ዘንድ የሚከታተላቸው የራሱ እግዚአብሔር ወይ ፈጣሪ ያለ ይመስለኛል። እንደዛ ነው እኔ የማምነው። በበጎ ምኞት ዛሬም ፈጥረናል። ይሄ እንዲሆን በበጎ ልብ መከተል ያስፈልጋል። ሁላችንም ያን በጎ ልብ መድኃኒዓለም እንዲሰጠን እንለምናለን። ደስ የሚል ቀን ነበር።
እግዚአብሔር የተመሰገነ ይሁን። ጨርሰናል።